ከዕለታት በአንዱ ቀን የፊርዓውን ልጅ ፀጉር አበጣሪ የሆነች አገልጋይ በስራዋ ላይ እያለች የፀጉር ማበጠሪያው ይወድቅባታል። የወደቀውን ማበጠሪያ ቢስሚላህ ብላ ስታነሳ ልጅቱ ትሰማትና በማን ስም ነው ያልሽው ስትል የአግራሞት ጥያቄ ጠይቃታለች። አገልጋዩም በአላህ ስም ነው ያልኩት ባለቻት ጊዜ ልጅቱም አላህ ማን ነው? ከአባቴ ሌላን አምላክ ታመልኪያለሽ ማለት ነው? ይህንን ለአባቴ መንገር አለብኝ ብላ እየተጣደፈች ወደ አባቷ ትሄዳለች። እንደደረሰችም ለአባቷ የተፈጠረውን ሁሉ ታስረዳዋለች። በዚህን ጊዜ ፊርዓውን በጣም በመቆጣት ሴትዮቱ እንድትቀርብ ያዝና ትቀርባለች። በቀረበችም ጊዜ ፊርዓውን ቁጣው እየገነፈለ ማነው ጌታሽ ሲል አንባረቀባት። በኢማን የተሞላቸው አገልጋይ የእርሱ ጩኸት ሳያስደነግጣት ጌታዬ የአንተም ጌታ አላህ ነው በማለት መለሰችለት። በዚህን ጊዜ ፊርዓውን ለ3 ቀን በእስር እንድትሰቃይ ይወስንባታል። የእስር ጊዜዋንም እንደጨረሰች በድጋሚ አስመጥቶ ማነው ጌታሽ ሲል ጠይቃታል። እሷን በልበ ሙሉነት አላህ ነው ስትል መልስ መለሰችለት። ፊርዓውን በጣም በመበሳጨት ከባድ የሆነን ቅጣት ያዘጋጅላታል። አገልጋይዋ 4 ልጆች ነበሯት። አንዱ ገና የሚጠባ ሕፃን ነበር። ፊርዓውን የከብት ቅርጽ ባለው ትልቅ ብረት ድስት ዘይት እንዲፈላ ያዛል። አስከትሎም ልጆቿ እንዲመጡ አዘዘ። ተመጡም። ከልጆቿ ጋር የተሰበሰበችውን አገልጋይ በአላህ እንድትክድ ካልሆነ ልጆቿ እዚህ የፈላ ዘይት ውስጥ ፍጻሜያቸው እንደሚሆን ገለጸላት። ቢሆንም ግን እርሷ በአቋሟ በመጽናት ጌታዬ የኔም ያንተም የሰው ልጆች ሁሉ በአጠቃላይ ነው በማለት ቆራጥነቷን አሳየችው። በዚህን ጊዜ ጨካኙ ፊርዓውን ፊልም የሚከታተሉ ይመስል ሰዎችን ሰብስቦ የመጀመሪያ ልጇን በፈላው ዘይት ውስጥ ይከተዋል። ወዲያውም አጥንቱ ከስጋው ተላቆ ድምፁ ይጠፋል። የአገልጋይዋ የኢማን ጽናት የሚገርም ነበር። ልጇ እንደዛ ሲሆን አይኗ ቢመለከትም እንኳ ከኢማኗ ወደ ኋላ አላለችም ነበር። ፊርዓውን ሁለተኛውንም ልጇን በፈላ ዘይቱ ውስጥ እንዲጣል አዘዘ። ሁለተኛውም ልጅ አይኗ እያየ ይህችን ዓለም ተሰናበተ። አገልጋይዋ በኢማኗ እንደጸናች ቆየች። አረመኔው ፊርዓውን 3ኛ ልጇንም በፈላው ዘይት ውስጥ በመጣል አገልጋይዋን ህልም በሚመስል እውነታ አሳጥቶ ባዶ አደረጋት። ፊርዓውን በዚህ ብቻ አላበቃም። የጭራቅነቱን ጥግ ሕፃኑን ልጅ የፈላው ዘይት ውስጥ በመጨመር ሊያሳያት ወሰነ። ይህ የመጨረሻው ከኢማኗ ሊመልሳት የሚችለው ብቸኛ መፍትሄ መሆኑንም ገመተ። እናት የ3 ልጆቿን የህይወት ፍጻሜ ትዕይንት ተመልክታ ውስጧ በሐዘን ባዶ ሆኖ ሳለ ሌላን መከራ ያደገሰላት ፊርዓውን ሕፃኑን ወደ ፈላው ዘይት በማቅረብ በአላህ እንድትክድ ጠየቃት። አገልጋይዋ ከምንም በላይ ከበዳት። ፊርዓውንን የውሸት ታዛ ልጇን ማዳን ፈለገች። በአላህም ላይ የክደት ቃል መናገር አልሆን አላት። በዚህ መሃል ውስጧ ተረበሸ። አላህም ልቧን ሊያረጋጋላት ፈልጎ ሕፃኑን ልጅ ቃላትን እንዲናገር አደረገ። እናቴ ሆይ አይዞሽ፣ አንቺ በሐቅ ላይ ነሽ ብሎ አበሰራት። እናት በጣም ተደሰተች። ህዝብ ተሰብስቦ እያያት ሕፃኑን ልጅ ይዛ በኢማን እንደጸናች በፈላው ዘይት ውስጥ ዘላ ገባችበት።